እንዴት ሃንት መደረግ እንዳለበትና እንዴት ቻት እንደሚደረግ ፕሮግራም እንማራለን። በጣም በዲሲፕሊን ነው፣ ከውትድርና ባለፈ መንገድ ነው ኮርሱን የሚሰጡን ማለት ነው። ሃንተርና ቻተር ግሩፕ ከተለየ በኋላ ሃንት የሚያደርጉ ሰዎች ባይዘዌ በቀን እስከ 300 ግሬቲንግ አንድ ሰው ወደ ዩኤስኤ ለሚኖሩ ዜጎች ቴክስት ሊያደርግ ይችላል። በአንድ ቢልዲንግ ውስጥ ያሉ ሰዎችን አስቡና በአንድ ካምፓኒ ውስጥ ያሉ ሰዎችን አስባችሁ ድጋሚ ደግሞ ታይላንድ ውስጥ ማይናማር ውስጥ ቢያንስ እስከ 600 የሚያክሉ ካምፓኒዎች አሉ። በአንድ ካምፓኒ ውስጥ በትንሹ እስከ 10,000 ከዛ አንድ ዩኒቨርሲቲ እንደማለት ነው አንድ ካምፓኒ ማለት። ያ ሁሉ ሰው ታርጌት የሚያደርገው ፈርስት ዩኤስኤ ያሉ ሪታየርድ ያደረጉ ሰዎችን እና አጠቃላይ 99% ወንዶች ናቸው። ሴት የሚባል የለም፣ ወንዶች ናቸው። ምንድነው የሚያደርጉት? ሃንት የሚያደርጉት የሃንተሩ ታርጌት ስም፣ እድሜ፣ የሚኖርበት ሀገር፣ ስራውን የሚሰጠው ታርጌት ከአንድ ሰው ያ ነው። ከሃንተሩ የሚሰጠው ታርጌት ያ ነው። ያን ታርጌት ካሟላ በኋላ ለቻተሩ ይልክለታል ኢንፎርሜሽኑን። ቻተሩ ዲቴል ቻት ያደርገዋል፣ ፍቅር እንዲይዘው ያደርገዋል። ሞዴሎች አሉ፣ ቻይናውያን ሊሆን ይችላሉ ወይም አሜሪካ የሚኖሩ ዜጋ ሊሆን ይችላሉ። በጣም ቆንጆ ናቸው፣ በጣም ሪች ናቸው። ለሌብነት የሚታሰቡ ሰዎች አይደሉም እነዚህ ሰዎች። እና መጀመሪያ ከሰውየው ጋር ፋሚሊ መሆን ነው ታርጌቱ። ቻይኖች ናቸው የካምፓኒ ባለቤቶች። እነሱ ከሚሰጡት መስመር አንድም ቻተርም አንተርም አይወጣም። ስለ አሜሪካ ስለሚኖሩ ሰዎች፣ ስለ ጥቁሮች፣ ስለ ነጮች አውቀው ሳይኮሎጂያቸውን ጭምር ተረድተው በጥናት ነው የሚሰሩት። በጣም ትልቅ ካምፓኒ እና ሃንተሩ ለቻተሩ፣ ቻተሩ ደግሞ እስከ 1 ወር እስከ 2 ወር ሊያወራው ይችላል። ስለ ገንዘብ ሳያወራው ሰውየው እንዲያፈቅራት ሞዴሏን በማድረግ ብቻ እና ይሄን ነገር ከጨረሰ በኋላ ሰውየው ኢንቨስት እንዲያደርግ ነው። ብዙ ሰዎችን እንደረዳሽ ነው የምትናገረው ለሱ ማለት ነው። እና ሰውየው ወደዛ ኢንቨስትመንት ውስጥ ገብቶ እንዲጠቀም ነው የምታግባባው። ሰውየው እሷን ስለሚወዳት በየቀኑ ፎቶ ትልክለታለች፣ የምትውልበትን የምትበላውን። መንፈሳዊ ናት፣ ቸርች ትሄዳለች እሁድ እቺ ሞዴል። የቀን ላይፏን ታካፍለዋለች። በጣም ሪች ስለሆነች መኪና ስትቀያየር፣ ቤት ስትቀያየር፣ ስትዝናና ነው የምትልክለት፣ ስራ ስትሰራ ነው የምትልክለት። ስለዚህ የማይሸወድ ሰው የለም። አንደኛ ሪታየርድ ያደረገ ሰው ነው። ሁለተኛ ደግሞ የጥቁሮች አንተ አይደረጉም። ጥቁሮች ገንዘብ ያወጣሉ ተብሎ ስለማይታሰብ ነጮችን ነው ፎከስ የሚያደርጉ። ከነጮችም ደግሞ ህንዶችን ነው ፎከስ የሚያደርጉት ማለት ነው። እና እንደዛ በማድረግ በአንድ ቀን ውስጥ $130 ሚሊዮን ኢንቨስት ያደረገ ሰው አውቃለሁ በአንድ ቀን ውስጥ። እና በየቀኑ ከ50,000 ፈርስት ሪዋርድ የሚባል አለ፣ ከ50,000 ጀምሮ ኢንቨስት ያደርጋል። ፌክ ዋሌት ነው። ያስገባው ገንዘብ ሲወልድ ያሳዩታል። አንዳንድ ካምፓኒዎች እንደውም ገንዘብ መጀመሪያ ኢንቨስት ሳያደርግ አስቀድሞም ይሰጡታል። በእንደዚህ አይነት መንገድ ነው ገንዘቡን የሚበሉት። ሌላው ማወቅ ያለባችሁ ነገር የነሱ ቴሌግራም እና ዋትስአፕ ላይ ብቻ ነው ታርጌት ሊያደርጉት የሚችሉ። ለምን? በኤአይ የተደራጀ ስራ ስለሆነ ቪዲዮ ኮል የሚሰራው ዋትስአፕ ላይ እና ለነሱ የሚመቸው ዋትስአፕ ላይ እና ቴሌግራም ላይ ነው። ለምን? ሴት አለች የምታወራ፣ ኢትዮጵያዊ ናት፣ ሩሲያ ሴቶች ሞዴሎችም አሉ። ቮይስ ኮል ላይ እና ቪዲዮ ኮል ላይ የሚያወሩ ሴቶች ናቸው እና ፀጉራቸውን አርቲፊሻል ዊግ ቀጥለው ካሜራ አላቸው ፊት ለፊት። የሞዴሏን ፎቶ ነው የሚያመጣው። የአፍ እንቅስቃሴውን ብቻ ነው ኤአዩ የሚቀይርልን። ፊቷን ብቻ ይቀይራል። የአፍ እንቅስቃሴው ተመሳሳይ ስለሆነ ቋንቋ የሚችሉ ሰዎችን ስለሚጠቀሙ ኤአዩ የሚሰራላቸው ዋትስአፕ ላይ እና ቴሌግራም ላይ ብቻ ነው። አሁን ያወራው ሰውዬ ፌስቡክ ላይ ቪዲዮ ኮል እንግባ ቢላቸው አይገቡለትም። ቪዲዮ ኮል አይሰራም። ቀጥታ የሰውየውን ምስል ወይም የሴትዮዋን ምስል ስለሚያመጣለት ማለት ነው። ሜቢ
ከዚህም ያለፈ ከባድ ነገር ነው የሚሰራው። ምናልባት ብዙ ጊዜያችሁን እንዳልገልባችሁ ፍቅርሻ። ታንኪዩ። እንግዲህ ናርዶስ ይሄ ነው መሰረታዊ የሆነ ነገርን እንደዚህ መገንዘብ መቻል አለባቸው። ብዙዎቻችሁ ጃምፕ ታደርጋላችሁ ኮንክሉዥን። ይሄ ልጅ ማይኒማር ውስጥ ብዙ ልጆች እንግዲህ እሱ እድለኛ ሆኖ ለሀገሩ ወቅቷል። ለሀገራቸው ያልበቁ ይሰሩ የነበሩ እውነት ነው አይደለም? ናርዶስ ስለሱ ነገር ብትነግረን ጥሩ ነው። ኢትዮጵያ ውስጥ ስራን ኤሌክትሪክ ሾክ የሚደረጉ ስራ ተገኝቶላችኋል ምናምን ተብለው ይሄንን ኢትዮጵያ ውስጥ ያላችሁ ልጆች አዳምጡ። ማይኒማር ታይላንድ ምናምን እንደዚህ ስራ ተገኝቷል ኮምፒውተር ኖሌጅ አላችሁ ወይ ምናምን ተብላችሁ ተቀጥረው ሄደው ስቃያቸውን ያዩና የሚገረፉ እየተገረፉ ወንድሞና ሴት የተገረፉ ኪድናፕ ተደርገው ይሰሩ የነበሩ ይህንን አይነት ተመሳሳይ ስራዎችን ይሰሩ የነበሩ ሰዎች እንዳሉ የሞቱም እንዳሉ አውቃለሁ። እና ትንሽ ስለሱ ነገር በለንና በጣም በጣም እናመሰግናለን። ይህንን መገንዘብ አለበት ሶሳይቲያችን፣ እንዲህ አይነት ነገር ማወቅ መቻል አለበት። አው ቻይኖች ናቸው እንግዲህ ያው እነሱ ማፊያ ቡድን ነው። ማይናማርም በማፊያ ቡድን ነው የምትተዳደረው። በ4 ማፊያ ቡድን ነው የሚተዳደሩት እና የራሳቸውን ግዛት አላቸው። እኛ የነበርንበት ቦታ እንደው መልካም ቦታ የሚባል ነው እና አንድ ጓደኛ እኔ ከነበርኩበት ቦታ እስከ 3 ኪሎ ሜትር ድረስ ከዛም በላይ ርቆ ሌላ ካምፓኒ ውስጥ በሌላ ግዛት ውስጥ ነበር የሚሰራው። በጣም እንዴት ብዬ ላስረዳችሁ እንደምችል አላቅም። ስራ ቦታቸው ይሄ ኢየሱስ ክርስቶስ ሲገረፍበት በነበረው አይነት ፊት ለፊታቸው እየተገረፉ ነበር የሚሰሩት። ከሰውነታቸው ላይ ስጋቸውን ቦጭቆ የሚያነሳ ነገር በእንደዚህ አይነት ግርፋት በኤሌክትሪክ ሾክ እየተደረጉ በጣም ከባድ የሆነ ቅጣቶች። ዳርክ ሩም ይባላል። አንድ ሰው ኢንቨስት ማድረግ አለበት ግዴታ ነው። በቃ የሆነን ሰው ሊያወራ ይችላል፣ ሊያሳምን ይችላል፣ ያ ሰው ላያምንለት ይችላል። ይሄ እድል ነው። ግን እንደ ግዴታ አንድ ሰው በወር ውስጥ $50,000 ምናምን ኢንቨስት ማድረግ አለበት ግዴታ ማለት ነው። ሊያደርግ ይችላል አይታወቅም። ግን እነሱ እንደ ግዴታ አድርገውት ፕሬጀር ካረግንባቸው ገንዘብ ያመጣሉ ብለው ኤሌክትሪክ ሾክ፣ ዳርክ ሩም አለ፣ ፀሐይ ላይ ጄሪካን ይዞ መቆየት፣ ብዙ አይነት ቅጣቶች አሉ። አይንን ቀን ሙሉ ፀሐይ እያየክ አይንን ሳጨፍን የምትውልበት አይነት ቅጣቶች አሉ እና የሚሞቱ ብዙ ሰዎች አሉ። ዲፕሬሽኑም ራሱ በጣም ከባድ ነው እና ኢትዮጵያ ውስጥ ያላችሁ ሰዎችም እናንተንም ታርጌት ከዚህ አሁን ከማይናማር የወጡ ሰዎች ይሄንን ትምህርት ተምረው ወጥተው ኢትዮጵያ ውስጥ በብዛት እየሰሩት ነው። በተለያየ ተመሳሳይ መንገድ ላይሆን ይችላል፣ ግን በብዙ መንገድ እስካም እያደረጉ ኢትዮጵያ ውስጥ የሚለውን ነገር ነው እንድታውቁ ማለት ነው። ታንኪዩ በጣም እናመሰግናለን። እንደዚህ አይነት ነገሮች መኖራቸውን ማወቅ አለባችሁ እና ሲሪየስሊ ለገንዘብ ሲባል የማይደረግ ነገር የለም። እንደምታውቁት ነው። አሁን ያሬ ደጋግሞ የሚለጥፍላችሁ ነገር አለ። በእኛ ስም ቴሌግራም ተከፍቶ እንጂ እኛ ፐብሊክ የሆነ ቴሌግራም የለንም። በእኔ ስም በርካታ ሰዎች እየተጭበረበሩ ነው። ሶሻል ሚዲያው ላይ እንደምታውቁት 80 ምናምን ሺህ ተከታይ ያለው ቲክቶክ እንዳለ ታውቃላችሁ። በእኔ ስም ነው። እኔ አይደለሁም። የእኔ ያለኝ አንዱ 10,300 ተከታይ ያለው፣ ሁለተኛው አሁን አልገባ ያለኝ ብዙ ጊዜ እዚህ ጋር የማደርገው እና ይሄ ብቻ ነው ያለኝ ቲክቶክ ላይ ፐርሰናል እንትኔ ኦፊሻል ሳይለኝ። ግን ሌላ እኔ 80,000 ሰው ከኔ በላይ ላይክ አለው። 1.2 ሚሊዮን ነው 1.3 ሚሊዮን ላይክ አለው። የኔ የለኝም እና እንዲህ አይነት ሁሉ ነገሮች አሉና እንዲህ አይነት ነገሮች ላይ ካልተጠነቀቀን ጥንቃቄ ወሳኝ ነው። ለፍተን ጥረን ግረን ያመጣነውን ገንዘብ የት ጋር ማድረግ እንዳለብን ማወቅ መቻል አለብን። አንዳንዱ ተነስቶ እኔን አሁን ሌባ ይለኛል። በቃ በሚገርም ሁኔታ እና ሶሳይቲያችን በጣም እንትን ነው። ይህ አበሻ ስለሆነ አይደለም እንዳላችሁ ነው። ማይናማር ውስጥ እና ታይላንድ ውስጥ ቻይና ውስጥ የሚደረጉት ነገሮች አሜሪካን ውስጥ ብዙ ሰዎች ታጥበዋል። ነጮቹ ታጥበዋል እንዳለ በሚሊዮን ደረጃ በምናምን እንደሱ ነው።
እኛ ጋም እንደዚሁ አይነት ነገር ስላለ ለጥንቃቄና ለእውቀት ይህን እንድታውቁት ብዬ ነው። ጃንሆይ ተጨማሪ ያለኝ ብልሃል። እንግዲህ ብዙ ስለሰማን ከናርዶስ በአጭሩ የሆነ ነገር በለን። እሺ፣ አመሰግናለሁ ፍቅርሻ። እንዴት አመሻችሁላችሁም? አዎ ልክ ነው። አብዛኛውን እሱ ገልጾታል። እኔም እሱ ማይናማር ነው የነበረው አክቹዋሊ፣ እኔ ደግሞ ወደ ላኦስ ነው የነበርኩት። ሁለቱም የተለያዩ ሀገሮች ናቸው። ልክ እንደ ኢትዮጵያ፣ ጅቡቲ እና ኤርትራ ጎረቤት የሆኑ እዛው ቦርደር ያላቸው አንድ ቦታ ናቸው። ታይላንድ፣ ማይናማር፣ ላኦስ እነ ካምቦዲያ የሚባሉ አንድ ቦታ ናቸው እና ተመሳሳይ ነው ድርጊቱ። እኛ ግን እኛ ብሔርን ሰዓት ደግሞ ሆኖ የተደረገው መጀመሪያ ላይ ነጮቹን ፈረንጆቹን በደንብ እንትን ካሉ በኋላ ሀበሾች ስንሄድ ምንድነው ያደረጉት? የዞሩት ወደ ሀበሾች ነው። የራሳቸውን ቋንቋ በመጠቀም የራሳችንን ሞዴሎች በመጠቀም በውጭ ዓለም ያሉ ብዙ ኢንስታግራም ላይ ብዙ ፎቶ ፖስት የሚያደርጉ ሞዴሎችን በመጠቀም ሀበሻን እስካም ማድረግ ነው እንዲደረግ ነው ካምፓኒዎች እኛን ያስገቡንና እዛ ከገባን በኋላ ሞዴል ይሰጣል። የሴት ሞዴል ቆንጆ የሆነች በእያንዳንዱ ሞመንት ፎቶ ሼር ይደረግለታል። ያው ሰውየውን እስከሚደረገው በዋናና ዋና በክሪፕቶ ከረንሲ ነው። ክሪፕቶ ምን አይነት ኢንቨስትመንት እንደው በጣም አዋጭ ኢንቨስትመንት እንደሆነ ጥቅም እንዳለው እያንዳንዱን ኢንፎርሜሽን መጀመሪያ ስልጠና ለኛ ይሰጠናል። ስልጠና ለኛ ከተሰጠ በኋላ ነው ሞዴልህን በፍቅር ነው እንትኑ የሚደረገው። ምንድነው በትዳርና በማንተን ባንጋባለን። ያው በውጭ ዓለም ያለው ሀበሻ ወንድም የሴት ችግር ሴትም የወንድ ችግር የመገናኘት እጥረት አለ በሚል በዛ ሰበብ ፌስቡክ ላይ፣ ኢንስታግራም ላይ፣ ዋትስአፕ ላይ ሁሉም ሶሻል ሚዲያ ላይ ነው የሚታደነው ማለት ነው አንድ ሰውና ከዛ ከታደነ በኋላ ሴቷን ያምናል። ቪዲዮ ኮል ሲጠይቅ ቪዲዮ ኮል ደግሞ ያው ኤአይ ቪዲዮ ኮል አለ። ሴት ሞዴሎች አሉ ሀበሾች ራሳ ከኛ የሄዱ ሴቶች አሉ አብረው በአማርኛ ያናግሩታል። ኢቭን ላኦስ ሆነው በዩኤስኤ ነምበር ከላኦስ ቀጥታ ይደወልለታል። እኔ ነምበሩ እንዴት እንደሚሰራላቸው ሁሉ ያው ራሱን የቻለ ብዙ ቴክኒካል ስላለው እንግዲህ ዩኤስ ነው የምኖረው ካለች አንዲት ሞዴል በዩኤስ ነምበር አንዳንድ የሚጠራጠሩ በዩኤስ ነምበር ቀጥታ ደውይልኝ ሲሉ ቀጥታ በዩኤስ ነምበር +1 ብሎ በሚነሳ ይደወልለታል፣ ያምናል። እና በአንድ ቀን እስከ $900,000 ያስገባ ሰው አለ። ይሄ 80 90 100 200 ምናምን ኖርማል ነው። እና እንደዚህ አይነት በጣም ብዙ ሀበሾች ደግሞ በጣም የሚያስገርመው ነገር ፌስቡክ ላይ ስትገባ እንትን ፍሬንድ ሪኩዌስት ምንድነው ሰዎች እንዳይጠይቁ ማድረግ ይቻላል እና የሆነ ይመረጣል ይመስለኛል። አይ ዶንት ኖ ሴቶች ፍሬንድ ሪኩዌስት ሲልኩ ለሞዴሎቹ ይመልሳሉ፣ ሌላ ሲልክ ግን አይመልሱም። እና ምክር ልንሰጣቸው እኔ ያዳንኩት ሰው አለ፣ ኤርትራዊ ነው ኢሳቅ የሚባል ሰው 50,000 ሊያስገባ ተነጋግሮ በኔ ሞዴል በቃ ሪስክ ወስጄ ልመጣ ነበረ ወደ ሀገሬ እድል ቀንቶኝ ልመጣ ስለነበረ በስልክ ደውዬ በሌላ ስልክ በቃ እንደዚህ ስካሚንግ ነው ብርህ እንዳታስገባ፣ ሴቶች ሞዴል ፍሬንድ ሪኩዌስት ምንም አይነት ነገር በአካል ለማታገኘው ሰው ምንም አይነት ገንዘብ እንዳትልክ፣ በክሪፕቶ ሰበብ ገንዘብ እንዳትበላ ብዬ ኢንፎርሜሽን ሰጥቼ የወጣሁበት መንገድ አለ። ከዛ በኋላ ሰውየው እንደማይልክ ተስፋ አድርጋለሁ። እና አሁን አብዛኛው አሜሪካ ላይ ያለ ብዙ ሀበሻ ተበልቷል፣ ታጥቧል በደንብ ማለት ነው። እና በውጭ ዓለም ያሉ ጥንቃቄ እንዲያደርጉ ኢንፎርሜሽን ለመስጠት ነው። ከዛ እዛ ከማይናማር ደርሶ የመጡ አብዛኞቹ ደርሶ የመጡ እዚህ ያሉ ናቸው። እዚህ ስካም እያደረጉ ብዙ ሰዎችን ቴሌግራም ላይም ቲክቶክ ላይም እንደዚህ እናደርጋለን ትሬን እናደርጋለን ምናምን እያሉ በአንተ ስምም በተለያየ ስም እንደዚህ አይነት ስራ እየሰሩ ያሉ እነሱ ስለሆኑ እዚህ የዚህ የኤችዲሲ ቤተሰብም ለቤተሰባቸው በሚያውቁትም የማንቂያ ስራ ኢንፎርሜሽን እንዲሰጡ ለማለት ነው። አመሰግናለሁ። ታንክ ዩ